ውጣልኝ ተነስ ለምን እንደምነሳው ውጣልኝ ችግር እንዳትፈጠር የት ነው ያለችው እስከ ልጇ የለችም እኔ አላውቅም የበዓል ስጦታ ምን አጣው አልኩ ኧረ በጭራሽ እና ምን ማለት ፈልገህ ነው ምን ማለት ፈልገህ ነው በግልሽ ለምን የመጣው እኔ ልታርደኝ ነው የመጣው ማለት ምን ማለት ነው ውጣልኝ እንግዲህ እንዲህ አይነት ጭቅጭቅ እኔ አልወድም እባክሽ አንቺ ሴትዮ እባክሽ ተፋችኝ ደውለህላታለሽ እኔ ነገርሻለሁ ተፋችኝ የትም ወረቀት ጫጭቃቸው አመጣች ክፍለ ከተማ የተፈጸመ ጋብቻ የለም የት ክፍለ ከተማ ሚድ ቤቴንም ጉርጉር አታገኝም እንዴ ነው ወረቀት ነው ጋር ውጣልኝ ብያለሁ ትልቅ ሰው ነው ውጣልኝ ውጣ ተከበር ውጣልኝ ሰሙኝ ባለጌ ወልዶ ያሳደገ ባለጌ እን ሽማግሌ ላይ እንደዚህ አልወለደኝም መጨረሻማ ገደልኳት ከነ ልጄ ገደልኳት ልጄን ማብራ ገደልኳት ተወኝ ብያለሁ ኧረ ተወኝ ኧረ ገደለኝ ተወኝ ኧረ ተወኝ ኧረ ባንጭ ኧረ በልገት ኧረ እባክህ ልጄ ደከመኝ በተነስ ኧረ ደከመኝ እባክህ ልጄ አይ ተነስ እያልኩ ነው ተነስ ሰላም ጤና ይስጥልኝ የተወዳችሁ ነው የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር ተከስቻለሁ ማለት ነው በዋነኝነት ብዙ ስራዎችን እንሰራለን ብዙ ነገሮችንም እያየን ነው ለእናንተ አብሮነት ሳላመሰግናችሁ ማለፍ አልፈልግም ሁልጊዜም አብራችሁን ስለሆናችሁ እጅግ ከልቤ አመሰግናችኋለሁ ማለት ነው ስለምታበረታቱን ስለምትደግፉን አይዟችሁ በርቱ ስለምትሉና ሰዎች ሁሉ አመሰግናለሁኝ ማለት ነው እናንተም እንግዲህ እየመጣችሁ እኛ ልታበረታቱን ትችላላችሁ ማለት ነው በተጨማሪም ያው ከዚህ ጎን ለጎን ብዙ ስራዎች አሉ ታውቃላችሁ ብዙ ነገሮች አሉ ለነሱ ደግሞ እየመጣችሁ በቴሌግራም ሊንክ መወያየት እንችላለን ማለት ነው ከቻናሉ ስር ተቀምጧል ማለት ነው ዲስክሪፕሽን ላይ ዛሬም እንደተለመደው ለእናንተ አንድ መሰናዶ ይዤ መጥቻለሁ አጠገቤ የምታዩት እህታችን እንግዲህ የሰጠችን ጥቆማ አለ እንግዲህ እሱን ጥቆማ መሰረት በማድረግ ደግሞ ምንድነው የደረሰባት ምንድነው የገጠማት የሚለውን ነገር ከእህታችን ከሷ አንደበት ሰምተነው በዋነኝነት እዛ ሄደን ደግሞ ያሉትን ነገሮች እናጣራለን ማለት ነው እንደተለመደው እያለችኝም ያለችው እንደ መግቢያ ያክል እናንተ ለማሳወቅ ጓደኛዬ ተሰወረችብኝ ባለቤቷ ጋር ነበር የምትኖረው ልጅ አላት ግን እስከ ልጇ ተሰውራለች ይሄ ነገር ከሆነ አንድ አመቱ ነው ሃይባ የለም ጠያቂ የለም ብላ ነው እንግዲህ ጥቆማውን የነገረችኝ በዋነኝነት ምን እንደተፈጠረ ከእህታችን ከሷ አንደበት ምን ሰማው ነው የሚሆነው እናንተ ግን ይሄን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰው አዳርሱ ሰብስክራይብ የምትለዋን በመጫን የኛ ሚዲያ ቤተሰብ ሁኑ እላለሁ እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም የኔት እንዴት ነሽ እግዚአብሔር ይመስገን እንዴት ነሽ እኔ በጣም ደህና ነኝ እስኪ መጀመሪያ ከስምሽ እንነሳ ስምሽን ታስተዋውቂልናለሽ ከዛ በኋላ ደግሞ ምን እንደገጠመሽ ምን እንደተፈጠረ እስኪ ለአድማጭም ለተመልካች ተንተን አድርገሽ እሺ እኔ ስሜ ሄዋን ይባላል ያው ተወልጄ ያደግኩት ወጣ ብዬን ወደ አማራ ክልል ነውና አብሮ አደግ ጓደኛ ልጅ በጣም የምወዳት አብረን የመጣነው ወደ አዲስ አበባ በጣም በቃ አላቅም እህቴም እናቴም ሁሌ ማማከራት ምንም ምላት ልጅ ናት እና በድንገት ስትጠፋብኝ ስለሷ እስቲ አንተ ብዙ ነገር ፈልፍለ ስለምታወጣ ስለሷ ብታጣራልኝ በያስቤ ነው አንተ ጋር የመጣሁት ኦኬ በጣም ጥሩ እኔ አጣራለሁኝ ሄዋን ያልሽኝ ስምሽን እሺ እህቴ ሄዋን ማጣራቱን እናጣራለን ግን እስኪ ስለ ሁኔታው ስለ አንዳንድ ነገሩ ያው ልታስረጅን ይገባልና ሁኔታው እንዴት ነው የተፈጠረው የጠፋችበት ሁኔታ አንቺስ መጥፋቷን ያወቅሽበት ሁኔታ ምንድነው የሚለውን እስቲ ተንተን አድርገሽ ንገሪኝ እንግዲህ እኔ በፊት ያው አብረን መጣን አብረን አዲስ አበባ ገባንና አብረን ቢያንስ ለ6 አመት 7 አመት አብረን ኖረናል አንድ ቤት ውስጥ አንድ ላይ ተከራይተን እና በቃ በደንብ ነው የምንተዋወቀው ከዛ በስራ ጉዳይ አንድ ሰው ተዋወቀች አገባች ማለት ነው እሷ ስታገባ ያው እንደበፊቱ ቀን በቀን ባይሆንም አልፎ አልፎ እንገናኛለን እንደዋወላለን ቤቷ ሄዳለው አገኛታለሁ በደንብ ልጅም ወልዳለች በቃ ቤተሰብ ስለሆነን በጣም እንገናኛለን አሁን ከጊዜ በኋላ ግን ስሄድ ላገኛት አልቻልኩም
ምንም ቤቷ ሲሄድ የለችም። ስልኳ አልሰራ አለኝ እና ባለቤቷን ስጠይቀው በጣም ይቆጣኛል። ለምን? እሱ ነገር ነው ያጠራጠረኝ። ምንም ሊገባኝ አልቻለም። የሆነ ጊዜ ሲሄድ ጸበል ሄደዋል ልጇን ይዛ አለኝ። እንደገና ደግሞ ቆይቼ ሲሄድ አትጠይቂኝ ነው የሚለኝ። ምንድነው የምትጠይቂኝ? አንቺ ቀርበሽ ነው ከኔ የተሻለ ምናምን ይለኛል። በቃ በጣም ይቆጣል። የሷን ስም ሳነሳበት ደስ አይለውም እና ውስጥ ጥርጣሬ ፈጠረ። እንዴ ጸበልም ቢሆን መቼም ሰው ይመለሳል እና ደግሞ እኔ በጣም ጓደኛዋ ነኝ፣ እህቷ ማለት ነኝ እና ልታሳውቀኝ ይገባል። እውነት ነው። ምንም ነገር ሳትነግረኝ ነው የጠፋችብኝ። የተሰወረችው ሲሄድ እሱንም አላገኘውም። ብዙ ጊዜ ቤታቸው ዝግ ነው። እሱን ሳገኘው ደግሞ በቃ ቁጣ ይለዋል። እኔ እንጃ። እኔ በአንተ በኩል እንኳን ያው ያለውን ነገር ቢናገር አንተ አግባብተህ ብትጠይቅልኝ ብዬ ነው አንተ ጋር የመጣሁት። ከዚህ በፊት ነግረሽ ነበረ፣ ፖሊሶችንም ወደ እሱ ጋር ልክ ያለው ብዙ ነገር ብለሽኛል። ስለሱ ሁኔታ እስቲ ንገሪኝ። እሱ ልጁ ቁጡ ነገር ነው ይመስለኛል። ምን እንደማያግባባቸው አላውቅም። በጣም ይቆጣል። በጣም ቁጡ ነገር ነው እና በጣም ሲጨንቀኝ ፖሊሶች እስቲ የሆነ ነገር ደብድቧትስ ቢሆን የሆነ ቦታ ደብቋትስ ቢሆን ምናምን ብዬ በጣም ውስጤ የሆነ የራስን ሰው ስታጣ ውስጥ አይረጋጋም። ታጣላን እንደዚህ አንዳንድ አይነት ነገሮችን ብላሽ ታውቃለች። በፊት ጠጥቶ ከመጣ ይመታታል። እንደዚህ አድርጎኝ ማታ እንዲሰድቡኝ ምናምን ትላለች። ውጪ ይላታለሁ። በቃ ይቅርብሽ ይሄ ሰው አትሰማኝም፣ ትዳር ብዬ ይዣለሁ፣ ችሎ ነው የሚኖረው ትለኛለች። ልጅ ሲኖርሽ ብዙ ነገር ትችያለሽ፣ ስለዚህ ይሄን ደግሞ መቻል አይከብደኝም፣ እስቲ ልጄ እስክታድግ ነው ምናምን ትለኛለች። አረ ይሄ ሰው አንድ ቀን እንዳይገልሽ አይንሽን ቢያጠፋው ስላታለሁ። ግን ልትሰማኝ አልቻለችም። ትነግረኛለች። ብዙ ጊዜ ግጭት አላቸው። ማታ በጣም ነው የሚጋጩት። ያው ምክንያቱ እንግዲህ የራሱ ምክንያት ሊኖረው ይችላል። እሱ ያው ወንድ ልጅ ብዙ ምክንያት ይኖረዋል። ይቀየራል። ብዙ ጊዜ ወንዶች ስትወልድ ምናምን የሚቀየሩት ነገር አለ። እኔ አላውቅም እሱን። ያው ሁሉ ወንድ ደግሞ አይደለም፣ እንዲህ መሸፈን አንችልም። አልፎ አሉ እንደዛ አይነት ሰዎች እና ያም እንግዲህ መጠጥም ትንሽ አለ መሰለኝ እሺ እሱ ይመስለኛል። እና በቃ አሁንማ እሱን መጠየቅ ፈራው። ፖሊሶቹን ራሱ 1 አመት ሙሉ ስትጠፋች ሴት በጣም የሚያሳዝን ነገር ነው። 1 አመት ሙሉ አይደለም፣ በመሀልም ተሰውሮ ነበር፣ ተደብቆ ነበር ብለሽኛል ብዙ ነገር። እና እስቲ እሱን አብራርተሽ ንገሪኝ። ፖሊሶችን ከላክሻቸው በፊት ነው በኋላ ነው የተሰወረው? እኔ ፖሊሶችን ከላኳቸው በኋላ አናገሩት ምናምን። አይ ጸበል ሄዳለች ነው ለነሱ የሚያላቸው ማለት ነው። ትመጣለች፣ ራሴ ነው አድርሻት የመጣሁት ምናምን ነው ያለውና ከዛ እነሱ ከሄዱ በኋላ እስቲ ቆይ ፖሊስም መጥቷል ምን እንዳሉት ላጣራ ብዬ ሲሄድ የለም፣ ቤቱ የለም፣ ተሰወረ። አዎ ብመላለስ ላገኘው አልቻልኩም። ከዛ በቃ የሱንም ስልክ አላውቀውም፣ የሷን ነው ማውቀው። የሷ ስልክ ደግሞ ዝግ ነው። ከዛ በጣም ጨነቀኝ። ማማክረውም ሰው የለምና በጣም ሲጨንቀኝ ነው እንግዲህ አንተ መላ ብትፈጥር ብዬ በቃ አንተ ጋር እንደምንም ላገኘው። አሁን እስቲ ንገሪኝ፣ አሁን ተመልሷል ወይስ እንደተሰወረ ነው? ስለሱም ነገር ንገሪኝ። አሁን መጥቷል፣ ቅርብ ጊዜ ሳምንት ምናምን ይሆነዋል። ተመልሶ መጥቷል። አንቺ መመለሱን በምን አወቅሽ? እኔ ቼክ አደርጋለሁ እኮ ሄዳለሁ ቤታቸው። ያው ቢሰድበኝም ቢናገረኝም ካሁን በኋላ የሷን ስም ብታነሺ እገልሻለሁ ነው ያለኝ። እኔ በቃ የሷን ስም እንዳታነሺብኝ፣ እንዳትጠይቂኝ። ካንቺ እኔ ቀርባታለሁ። አዎ አንቺ ምን ከኔ ተሻለ ቀርበሻት ነው ይለኛል። ከኔ ተሻለ የትኛው ወዳጅነትሽ የትኛው ይለኛል። እና በቃ እኔ እንጃ፣ እኔ በጣም ጨንቆኛል። ወይ ሞታም ከሆነ ወይ የሆነ ነገር ሆና ከሆነ እንዴ ለምን ትሞታለች? እንደተባለው ጸበል ልትሆን ትችላለች፣ ስልኳ ላይ ሰራ ይችላል። ገብተሻል እኮ አብሬህ ልሂድ አልኩት እኮ። እስቲ ያለችበት ጸበል ውሰደኝ ስለው ምን አገባሽ አንቺ ደግሞ ምን ይመለከትሻል? እኔ ነኝ ሄጄ ማያት አለኝ። ይዘኸኝ ሂድ እባክህን አልኩት። ሊወስደኝም ፈቃደኛ አይደለም። እና ይሄ አያጠራጥርም? እና እንዴት ማለት እኔ እኮ አሁን ግራም የገባኝ የህግ አካላቶች እንዴት ይችላሉ? ቢያንስ ያለችበትን ቦታ ድረስ በደንብ ማጠያየቅ ነበረባቸው። ያው የሚጠይቅ ሰው ሲኖርህ እኮ ነው። አንዳንዴ ሰው ያስፈልጋል ለእንዲህ አይነት ነገር። የሚሯሯጥ ሰው ቢኖር እነሱንም በደንብ ተጭኖ እሱን የሚጠይቅልን ሰው ቢኖር እውነቱን ያወጣል፣ ወይም ደግሞ ያለችበት ቦታ ይዞን ይሄዳል። ልጅም ወልዳለች ብለሽኛል ከሱ? አዎ ከነ ልጇ እኮ ነው የሌለችው አሁን።
ልጇንም ይዛ የለችም። ሁለቱም በቃ ረጅም ጊዜ እኔ በጣም ነው ናፈቀችኝ። እውነት አላቅም ምን እንደሆነችም ሳላቅ እንዲህ ተለያይተን መቅረታችን በጣም ነው የሚያሳዝነኝ። አታልቅሽ፣ ማልቀስ አይጠበቅብሽም። በዋነኝነት ይሄ የሚያስለቅስ ነገር አይደለም። አንቺ ጥሩ ነገር ነው ሂደሽ ቤቷ ብጠፋ ዝም አላልሽም፣ እየጠየቅሻት ነው። ጠይቃለሁ ግን ምን እንደሆነች አለማወቅ እኮ ነው። አንተ እኮ ሞቷል እንኳን ብለህ ሰው የሆነ አምነ ውስጥ ይረጋጋል። ግን አሁን ምንም እንደሆነ ሳናቅ እኔ እንጃ፣ እኔ በጣም እየጨነቀኝ ነው። በጣም ውስጤ ይሄው አመት ሙሉ ውስጤ ልክ አይደለም፣ እየተረበሸ ነው። እኔ አላቅም። እኔ እንጃ እንግዲህ ፈጣሪ እውነቱን ያውጣው። እሷም ካለችበት እንድትገኝ ይርዳን እንጂ እስኪ ማለት ከአንድ አካባቢ ከሆናችሁ ቤተሰቦቿን መቼም ትተዋወቂ ይሆናል ቤተሰቦቿ ጋር። እስኪ ስለሱም ነገር ቤተሰቦቿ መጥተው ይሄን ነገር ለመጠየቅ አልፈለጉም ወይስ ላንቺ እየደወሉልሽ ነው ወይስ ምንድነው? ቤተሰቦቿ ዝም ያሉት? እህቶች ምናምን አሏት። አባቷ ቆይቷል ከሞተ፣ እናቷ ደግሞ አሁን በቅርብ ነው የሞተችው። እህቶችና ወንድሞች አሏት። ምንድነው እያሉ እኔ ጋር ይደውላሉ። አረ ስልኳን ቢያለን እነሱም እኮ በጣም ተጨንቀዋል። ያው እዚህ ለመምጣት መንገዱ ምኑም ግራ ገብቷቸው ነው አልቻሉም እንጂ መተው እነሱም እንደዚህ ቢጠይቁ ደስ ይላቸዋል። ግን እኔን እነሱ ራሱ ሊያስቀምጡኝ አልቻሉ። አብራችሁ አይደል እንዴ የኖራችሁት? እንዴት አታቂም ያለችበትን? እየደበቅሽንም ከሆነ አውጪ ይሉኛል። እኔ ደግሞ ምንም የማውቀው ነገር የለም። እነሱም ሊያምኑኝ አልቻሉ። ምንም አላውቅም ስላቸው ምንም ማንም ሊያምነኝ አልቻለም። እኔ መቼም እውነታቸው ነው። እነሱም እኮ ያስጨንቃቸዋል። ቤተሰብ ይጨነቃል። አጠገቡ እህትና ወንድም ሲጠፋ፣ እናትና አባት ድምፁ ሲጠፋ ይጨነቃል ቤተሰብ። ይሄ አይጨነቅም ማለት አይቻልም፣ ይጨነቃል። ያው በጣም ነው የሚያስጨንቅ። አይደለም የራስ ሰው ባይን እንኳን የምታውቀው ሰው ሲጠፋ ምን ሆኖ ነው ትላለህ እኮ። አንቺ ምላሽሽ ምንድነው ለነሱ? እኔ አላቅም ነው ምላቸው። ይሄው ባሏንም እየጠየቅኩ ነው። እንዴት አንቺ አታቂም? አብራችሁ አይደል እንዴ ይኖራችሁት? አብራችሁ አይደላችሁ ይሉኛል። ግን ምንም ላቅ አልቻልኩም። እኔ እንግዲህ እውነቱን ነው የምነግራቸው። እነሱም ሊያምኑኝ አልቻሉም። እኔ እኮ አሁን በጣም ግራ ተጋብቻለሁ። ጎረቤትም ይኖሯታል መቼም አይደል? ጎረቤቶቿስ እንዴት ይሄን ነገር አልጠየቁም? ጎረቤቶቿ ብዙም ከጎረቤት ጋር እንድትቀርብ አላረጋት። በቃ ትወጣለች፣ ትገባለች። ቤትም ከሆነች በቃ ጎረቤት ስትሄድም አይፈልግም። ምንድነው ይሄ ማለት? እንደዛ የሚያደርግበት የራሱ ምክንያት ወይ እንደዚህ ነው ምክንያቱ እንደዚህ ያለኝ ብላ የልብ ጓደኛዋ ከሆነች ነግራሽም ይሆናል አይደል? አይፈልግም ነው የምትለኝ። እሷም እኮ ምክንያቱን አታውቀውም። በቃ ከሰው ጋር እንድትገጥም አይፈልግም። ምን ይሰራልሻል ወሬ ነው የሚላት። ከሆነ ሰው ጋር ራሱ ስትደናዋልሽ እንኳን ብትባባል ምን ይሰራልሻል? ሊታቂያቸዋልሽ ምን ያደርጉልሻል? በቃ እኔ በቂሽ ነኝ፣ ማንም ሰው አያስፈልግም ነው የሚላት። ከኔ ውጪ ከማንም ሰው ጋር እንዳትገጥሚ ነው የሚላት። እና ደግሞ ይጠረጥራታል ይመስለኛል። ልጁ የኔ አይደለም ይላታል ብዙ ጊዜ። ቤቱንም ሸጠን ቢሆን ዲኤንኤ እናስመርምር ይላታል። እሷ ደግሞ አትሄድም እኮ። እኔ ለምን እንደሚጠረጥራት አላውቅም። እንዴት ልጁ የኔ አይደለም ከሌላ ነው የወለድሻት ልጅቷን ይላታል ብዙ ጊዜ። ስለዚህም ይመስለኛል ከቤት ማያስወጣት የኔ አይደለም ምናምን። በዛም በጣም ይጨቃጨቃሉ። እንዲሁም ቤቱም ተሽጦ ቢሆን ዲኤንኤ ያስመረምራለሁ ምናምን ይላታል ብዙ ጊዜ። አያምናትም ነበር ነው? አያምናትም። እንግዲህ እሱ ከሱ ጋር ሳትሆን በፊት ያው ብዙም የሆነ ወጣትነት ላይ ብዙ ፈላጊ ይኖርሃልና ያንን አብረውም አንድ ቦታ ስለሰሩ ስለሚያውቅ በቃ ውስጡ ብዙ ጥርጣሬ አለ። በዛም ይመስለኛል አልፎ አልፎ ቦታ ላይ ሰርተዋል ማለት አንድ የስራ ቦታ ላይ ነበሩ ነው? አንድ የስራ ቦታ ላይ ነበሩ። እዛ ነው የተዋወቁት። እስኪ ንገሪኝ ስለሱ። እሱ እዛ ቦታ ላይ የሆነ ትልቅ ፖዚሽን ላይ ነበርና እሷ ደግሞ ያው ብዙ ሰው ታወራለች ምናምን። ልጅቷ በተፈጥሯ ተግባቢ ናትና ከብዙ ሰው ጋር ስለምታወራ ምናምን ያያ ያስቀናዋል። መጀመሪያ የራሱ ሳያረጋት ሳይጋቡ ማለት ነው። እና በዛን ሰዓትም ይቀና ነበር። ግን ተጋብተው ከወለደች በኋላ ደግሞ ውስጧ አላምን ብሎት ይሁን ልጁ የኔ አይደለም ነው በቃ። ምን ይሻለኛል የኔ አይደለም እኮ ይለኛል ትለኛለች። እኔ እና አረ አይዞሽ እላታለሁ። እኔ ደግሞ አረ እንዴ ወይ አስመርምሩ እላታለሁ። እሷ ደግሞ ለምን እንዴት አያምነኝም ነው የምትለው። እኔ እሱን አግብቼ እንዴት ከሌላ ወልዳለሁ? ልጄንማ ማመን አለበት ነው የምትለው። ያም ያጨቃጭቃቸዋል። ምናልባት ይሄ ሁሉ ነገር ሲሆን
ቤትም ካላቸው ቤቱን ለማስመርመር ዲኤንኤ ለማስመርመር ተብሎ የሚሸጥ ቤት አለ የለም? እሱ እንደዛ ነው የሚላት እንግዲህ ውስጡን ፈጣሪ ነው። በእርግጥ አባትነት እምነት ነው። ግን ደግሞ በትዳር ከሆነች ሴት ልጅ እንደዚህ ልታረግ ትችላለች ብዬ መጠርጠርም መገመትም አልችልም። አራት አደርግም አርፋ ስራዋን ሁላ አቁማ እኮ ቤት ነው የተቀመጠችው። እሱን ካገባች በኋላ እኮ ስራ ራሱ እንድታቆም አድርጓታል። እና ቤት በኩል ነው ከሰው ጋር የምትገናኘው። ልጅቷም ደግሞ እንደዛ የምታረግ ሰው አይደለች። እሱ በቃ እኔ አላቅም፣ ሌላ ነገር ይኑረው አውቆ ይሁን ብቻ ፈጣሪ ነው የሚያውቀው ስለሱ። የስንት ዓመት ልጅ ነበረቻቸው? 5 ዓመቷ ነው ልጅቷ። ትንሽዬ ልጅ ነች። 5 ዓመቷ ነው። አንቺ አሁን በትዳር ነሽ ወይስ ያለ ትዳር ላይ አይደለሽም? እኔ እንኳን ትዳር ላይ አይደለሁ። ብቻ ጓደኛሽ ጠፍታብሻለች? በጣም ጠፍታለች። እና ትሙት ትኑር እንኳን ሳላቅ እውነት እኔ ቀብሬያት እንኳን ቢወጣልኝ ደስ ነው የሚለው። ለምንድን ነው? ኧረ በእግዚአብሔር የሰይጣን ጆሮ ይደፈን። በህይወት ልትኖር ትችላለች። እንደዚህ ብለሽ መጀመሪያ መገመት የለብሽም። ምናልባት እርግጠኛ የሆነበትና ተሰውሮም ተመልሶ የመጣ በዋነኝነት አይቻቸውም ነው የተመለስኩ ብሎኛል ብለሽኛል አይደል? አይቻቸው ነው የተመለስኩ ብሏል። ከተሰወረ በኋላ አይደል? እነሱ ጋር ሄጄ ነው የመጣሁት። እነሱ ጋር ሄጄ ነው ጸበል አለኝ። ውሰደኝ ስለው አልወስድሽም አንቺ ከኔ ቀርበሻት ነው አለኝ። ኧረ እስቲ አይኗን አሳየኝ እያልኩት እኔ እውነት ውስጤ እንጃ ጥሩ ስሜት እየተሰማኝ አይደለም። አይዞሽ እስቲ እንግዲህ እግዚአብሔር ያውቃል። ያለውን ነገር አብረን እናየዋለን። ሁላችንም አብረን ነው የምናየው። አንቺ አሁን የሰጠሽኝ ጥቆማ ጠቃሚ ጥቆማ ነው። ለምን ይሄ ሁሉ ነገር እንደተፈጠረ ደግሞ እስቲ አጣርተን ምን ደርስበት ይሆናል። ከዛ በፊት ግን አንቺ ምን ታደርጊልኛለሽ? እንደ ሁሉ ጊዜው ሄደሽ እንደምትጠይቂው ካሜራ እኔ ደረት ላይ እንድትለጥፍ ያደርጋለሁ። ይዘሽ ትሄጃለሽ። ሚልሽን እያንዳንዱን ነገር እንሰማለን አብረን። ከዛ በኋላ ችግር የሚፈጥርም ከሆነ እኔ ራሴ እመጣለሁ። እሺ በቃ እሱ እናደርጋለን። መፍራት የለም። ወደፊት እናጣራለን አብረን። እሺ እንግዲህ ውድ ተመልካቾቻችን ችግር የለውም። ያው እንደሰማነው ነው። እቺ እህታችን ለምን እንደጠፋች እንዴት እንደሆነ ያለውን ነገር እናጣራለን። በዋነኝነት ግን እንደዚህ አንዳንድ አይነት አለመግባባቶች ሲኖሩ በሰላም መፍታት ይቻላል። እንደዚህ ከመጨቃጨቅ አንዳንድ ነገሮች ብቻ በኋላ እንመለስበታለን። አሁን ጊዜ ስለሌለን ግን ሂደን ቦታው ድረስ ማጣራቶችን እናደርጋለን። እስከ ፕሮግራም ፍጻሜ ታዲያ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው የተባለውን ነገር ሰምተናል። እዛ ደግሞ ሄደን ያሉትን እያንዳንዱ ነገሮች አብረን ያለን። እንዳትፈሪ እንዳትሸማቀቂ። እኛም ይሄው እዛም የህግ አካሎች አሉ። የሚያስፈራ ነገር የለም። እንግዲህ እንደ ሁሉ ጊዜ እንደምጠይቂው አንድ ባንድ ጥያቄውን ጠይቂ፣ መረጃዎችን ያዢ፣ መረጃዎችን ስጭን። አቀራረጹን ሁሉ ነገር አጀስት አድርጌ እሰጥሻለሁ። ትቀርጫዋለሽ። እንዳትፈሪው። ኃይለ ቃል መናገር ካለብሽ አውቀሽ እንትን በይው። እኛ እዚህ ሆነን ስለምንከታተል እኔ ቶሎ ደርሳለሁ፣ እመጣለሁ። ሁሉንም ነገር እዚህ በካሜራ ኮኔክት አድርጌ ስለሚያው ማለት ነው። ስለዚህ እዛ ሄደን እያንዳንዱን ነገር አብረን እንይ ማለት ነው። እንሂድ፣ በቃ ጊዜ የለም። እንሂድ። ምን ፍለጋ መጣሽ? ስለ ጓደኛዬ እንድትነግረኝ ነው። ከአንድ ሁለት ሶስት ጊዜ ነግሬሻለሁ አይደል? አዎ፣ ግን እንድትነግረኝ። እሺ፣ ደውለህላታል? እባክሽ አንቺ ሴትዮ እባክሽ ተፋችኝ። ደውለህላታል? እሺ፣ እኔ ነግሬሻለሁ፣ ተፋችኝ። ደውለህላታል ወይ? እየጠየቅኩ ደውዬላታለሁ። ደወልኩም አልደወልኩም አይመለከትሽም። እሺ፣ ቁጥሯን ስጠኝ። ጸበል ነው ያለችው። ጸበል ነች። ነግሬሻለሁ። እሺ፣ ሰደኝ። ጸበል ነው ያለችው። ጸበል ነች እኮ። ጸበሉ ሰደኝ። ትሄጂልኛለች አትሄጂም? ሴትዮ እባክህን ውሰደኝ። ላገኛት ፈልጋለሁ። ጸበል ነው ያለችው እኮ። ላገኛት ፈልጋለሁ። ውሰደኝ። ያለችበት ሄዳለሁ። ጸበል ነች። ጸበል መሄድ አልችልም እኔ። አትችይም? ለምን? ኧረ እባክሽ ተይኝ። ምንድን ነው የምትፈራው ነገር አለ? ምንም የሚያስፈራኝ ነገር አለ? ጸበል ነች አልኩ። በመጣችበት ሰዓት ትመጣለች እኮ። ውሰደኛ፣ እባክህን ውሰደኝ። እውነት እኔ ወጪውን እችላለሁ፣ ሁሉንም ነገር እችላለሁ። ይዘኸኝ ሂድ። እሷ እኔ ምንም የቸገረኝ ያልኩሽ ነገር የለም። ዞር በይልኝ። ከዚህ በፊት ፖሊስ ይዘሽብኝ መጣሽ አይደል? አዎ በቃ ስለዚህ እኔ ተይኝ። ምንም ማለት ምንም አድርጊ ምንም። እኔ ነገርኩሽ፣ ጸበል ነው ያለችው። ጸበል ነች
ዞር በይልኝ ካልነገርከኝ አልሄድም እባክህ ንገረኝ ዛሬ አንቺ ነገርኩሽ ዞር በይልኝ መጨረሻ ካሁን በኋላ አልደርስም ደጅ የለችም ጸበለች አልኩሽ እኮ ጸበል ሂዱ ሰደኝ በጄ ሰበብ ውስጥ እንዳትገቢ ዞር በይልኝ ዞር በይ ምንድነው ችግርህ አንተ ዞር በይልኝ ምንም ችግር የለብኝም እኔ መጠየቅ እኮ ፈልጋለሁ ጓደኛዬ ናት አንድ ቀን እንኳን መጠየቅ የለብኝም እኔ በጄ ሰበብ እንዳትሆኝ እባክህ ልለምን እኔ ነገርኩሽ በቃ ጸበለች አልኩሽ በመጣችበት ሰዓት ትምጣ አዎ ነግረኸኛል ግን ውሰደኝ ነው እያልኩ ያለው ማየት ፈልጋለሁ ማግኘት ፈልጋለሁ ልታገኛትም አትችልም አታገኛትም እባክህ ነገርኩሽ ልለምን እባክህ አንቺ ውርቃት ዞር በይልኝ ዞር በይልኝ ኧረ እባክህ ዞር በይልኝ ኧረ እባክህ ዞር በይልኝ ጭራሽ ቤቴ ደብድቧታል ጎዳሽ አይዞሽ ቀርጸሽዋል አይደል እሺ በጣም ጥሩ በቃ አይዞሽ ነኝ አንቺ ከኋላ ቆይ ከነሱ ጋር እሺ አይዞሽ እሺ ና እዚህ ነው አይደል ነይ ትውርጋት ሰው ብዬ ነው ሰውን እንደዛ ብሎ የሚሳደብ ውርጋጥ የሆነው ራሱ አንቺ ውርጋጥ ስለሆነች በቃ እንዴት ነህ እግዚአብሔር ይመስገን ሰላም ነው እንዴት ነህ እግዚአብሔር ይመስገን ተሳደብክ ልበል ችግር አለ ምን ከማን ጋር እንደማወራ የምታውቀው ነገር አለ ኧረ በጭራሽ እኮ ምን ፈልገህ ነው የመጣው እኔ ልዑል እባላለሁ ከቲቪ ፕሮግራም ነው የመጣሁት እና አሁን በዓል ሰሞን ስለሆነ የበዓል ሽልማትን የበዓል ስጦታ ምን አጣው አልኩ ኧረ በጭራሽ እና ምን ማለት ፈልገህ ነው ምን ማለት ፈልገህ ነው ምንም ለማለት አልፈለኩም ያው ምንም ያጣሁት ነገር የለም ትክክል ነው ያጣው ነገር ላይኖር ይችላል ምን ፈልጋ ነው አንተ የመጣህበትን ዓላማ ንገረኝ እኔ የመጣሁት ያው ቲቪ ፕሮግራም አይቶ ያውቁም የበዓል ሽልማት የበዓል ስጦታ አንተ እዛ ጋር ደግሞ ካሜራማን ነው ምንድነው አጥፋተህ ካሜራ ተረጋጋባት ተረጋጋ ካሜራው እኮ የሚቀርጸው ፕሮግራም ስለሆነ በቃ ፕሮግራም ነው እንዳልኩት ነው የመኪና ሽልማቶች አሉ የቤት እጣዎች አሉ የገንዘብ ሽልማቶች የዶሮ የበግ እኔ ምንም ያጣሁት ነገር የለም አልኩ ላያጡ እኮ ይችላል እርሶ ግን ደግሞ ያው እኛ ፕሮግራም አይደል የምንሰራ እዚህ እታች እርሶ ጓደኛ አቶ ይርዳው ጋር ሽልማት ሸልመን የመጣ ነው እና ለኔ ሸልመኝ ነው አዎ ሽልማቶች አሉ እንግዲህ ያው ከተስማማን አንዳንድ ወሬዎችን አንዳንድ ጭውውቶችን አድርገን ስለ ህይወት ልምዶን አካፍለውን ሽልማቶችን ሸልመን ምንሄድ ነው የሚሆነው እኛ እንጂ እኛ ሌላ የተለየ ነገር የለንም ያለማርከኝም ግን አለማርከኝም ምን ነው ይሄን እኮ የሸፈንኩት ያው ጉንፋንም አንዳንድ ነገር ስላለ ለዛ ነው ፊቴን የሸፈንኩት ሌላ የተለየ ነገር የለምና የቤት ሽልማቶች አሉ ብዙ ነገሮች አሉ እርሶ ፈቃደኛ ከሆኑ እንግዲህ ብናወራ ሲላ አንድ ሁለት ደቂቃ ጊዜ ልስጠታ እሺ ጥሩ ደስ ይለኛል ብዙ ጊዜ አንወስድም እኛ ሲላ ገባ እሺ ና ካሜራማን እንግዲህ ውድ ተመልካቾቻችን ያው በአባታችን መልካም ፍቃድ ቤቱ ተገኝተናል ማለት ነው እስኪ አንዳንድ ጥያቄዎችን ተጠያይቀን እንግዲህ አባታችንን ሸልመን የበዓል ስጦታዎችን ሰጥተን ወደ መጣንበት እንመለሳለን ማለት ነው ምናልባት እንግዲህ ያው አንዳንድ ጥያቄዎችን ግን እንድጠይቅ መቼም ፈቃደኛ ይሆንልኛል ብዬ ተስፋ አደርጋለሁ አይደለ በፈቅድልህ እኮ ነው ከቤት ልክ ነው በተፈቅድልኝ ነው ቤት ውስጥ የገባሁት እኛም ቢሆን እንዲህ ድንገት ስለመጣን በጣም ይቀርታ አይ ቲንክ የሆነ ያበሳጨህ ነገር አለ መሰለኝ ከኛ በፊት ምን ማበሳጨህ ነገር አለ ኑሮ ራሱ ያበሳጨህ ትክክል ነው ኑሮ በጣም ከብዷል አንዳንድ ነገሮችና እስቲ መጀመሪያ ከስሞት ልነሳ ስሞን ያስተዋውቁልኝና ከዛ በኋላ ደግሞ ስለሌሎቹ ጥያቄዎች እንሄዳለን ማለት ነው አቶ አረጋ ይባላል እሺ አቶ አረጋ በመጀመሪያ ደረጃ ያው ስላወቅኩት ደስ ብሎኛል በፕሮግራሜ ስም በተመልካቾች ስም አመሰግናለሁ የበዓል ስጦታም ልሸልም ስለመጣሁኝ ወይም ስጦታ ማለት ነው እስኪ ስለርሶ ስለ ህይወቱ አንዳንድ ነገር ያጫውቱኝ በትዳር ነው ያለ ትዳር ነው አንዳንድ ነገር ለምን ትዳር አትበል እኔ ትዳር የሚለኝ ሰው ያመኛል ራሴ ማለት እንዲሁ ያመኛል ትዳር ቁጥሩ ነገር ከሆነ ያመኛል እሺ ስለርሶ ይንገሩኝ ስለ አንዳንድ ነገር ያጫውቱኝ እስቲ
እኔማ በቃ እኔ ነኝ በቃ እኔማ እኔ ነኝ። ልክ እኮ ነው። እርሶ ነው ግን እንዴት ነው ስራ ህይወት ምን ስራ ላይ ነው ያሉት? እንዴት ነው ህይወትን የሚገፉት የሚያሳልፉት? በአሁን ሰዓት እንዲህ አይነት ጥያቄ ጠይቀኝ ነው እንዴ ልጅ የጠራኝ? አይደለም። አሁን እኮ ይሄን ጥያቄ የምጠይቀው ያው እስከ ህይወቱ ተሞክሮ እንዲያስተምሩኝ ብቻ ነው። ልጅ አይደለን እኛ ተምረን እንድንሄድ ነው። ምን ትማራለህ ከኔ? ምን ትማራለህ ከኔ? እኔ አላውቅም። እንግዲህ እሱን ያው እንደዛ ብሎ መደምደም አይቻልም። ስለ ህይወት፣ ስለ ስራ፣ ስለ ኑሮ፣ ስለ ትዳር እኮ ያልኩት ለዛ ነው። ትዳር አትበለኝ አልኩ። ትዳር የሚጠራብኝ ሰው እንደ አለርጂኬ ነው፣ ያመኛል። ለምን አልወድም ትዳር የሚባል ትዳር የለህም ነው? ሰውዬ ልጨቃጭቀኝ ነው እንደመጣው በጭራሽ። እና ለምን ጨቃጭቃ? ትዳር አትበለኝ አልኩ። በቃ በጣም ይቅርታ አባቴ። እኔ አሁን ያበሳጨሁት ነገር እኮ ነው የገባኝም አይደለም። እውነት ለመናገር የገባኝ አይደለም። ትዳር ማለት እኮ ምንድነው? ማለት እዚህ ቤት ውስጥ አሁን እርሶ ትልቅ ነዎት እንደማይወት ለኔም አባት መሆን ይችላሉ። ለዛ ነው እንግዲህ እንደዚህ አይነት ጥያቄ እየጠየኩ ያለሁት እንጂ እዛ ጋር ግን የሆነ ፎቶ እያየሁኝ ነው። ፎቶ አለ። አይ ቲንክ ባለቤት ሆናት መሰለኝ አይደለች? እህቴ ነች። ኦኬ እህቴ ነች። ባለ ትዳር ነበረች። ትዳር ፈታ። ይሄ ነበር እንትን ምላት እንደው እንደ ልጅ እያገዝኩ ኬክ እየቆረስኩ ምን እያልኩ የእህት ልጅ ናት አብራም ያለች ፎቶ ላይ። አዎ እንደዛ ነበረ። ያው ኑሮ የተጫነት ይመጣ እና አሁን የት ሄዳ ነው እሷ? የለችም። እሷ ክፍለ ሀገር ነች። ኦኬ ወደ ቤተሰብ ሄዳ ነው? አዎ ቤተሰብ ሄዳለች። በጣም ጥሩ አቶ አረጋ። በዋነኝነት ያው ብዙ መልካምነቶች አሉ ለእህት የሚከፈሉ። እርሶ ደግሞ ለእህቶ መልካምነት እንደከፈሉ እየነገሩኝ ነበር። እስኪ ስለሱ ሁኔታ ይንገሩኝ። ስለማ? ስለ እህቶ መስዋዕትነት እንደ መክፈል ምን ያልሆንኩት አለ? እኔ እሷ እኮ ብዙ መስዋዕትነት ሆኜ ምን ብዬ ከልጆቼ ወይ ምን አልኩኝ? ለይቻ ላይም ማለት ከልጅ መለየት በጣም ከባድ ነው። ልጅ ያለዎት ነው እርሶ? አይ እንደው ከልጆቼ ለይቻል አላይም ምናምን ልጅን ከልጅ አይለይም ለማለት ነው። ምን ልጅ ምን ቢኖረኝ ልጅ አለኝ አይደለም? አሁን ስለ ልጅ ስለ ትዳር ምናምን በግልሽ ሸለም ነው የመጣው ወይስ እኔን ልታርደኝ ነው የመጣው? ማለት ምን ማለት ነው? ውጣልኝ። እንግዲህ እንዲህ አይነት ጭቅጭቅ እኔ አልወድም። እኔ እኮ አልተጨቃጨኩም እኮ ምንድነው በቃ ቤት ውስጥ ፎቶግራፍ እንደዚህ ትዳር ምናምን 40 ዝባትን ያተውራብኝ። እኔ እኮ ዝባትን እያወራሁ አይደለም። አውደ ዓመት ነው በቃ ሰው እየተወኝ ልክ እኮ ነው። እዛ ጋር ደግሞ ኤቢሲዲም እያየሁኝ ነው። ለዛ ነው እኮ ጥያቄ የምጠይቀው። ኤቢሲዲ? አዎ እዛ ጋር ኤቢሲዲ አለ፣ የልጆች መጫወቻ አይደል? እሷ ያመጣችው እንትን ነው። እኔ ጋር የለም። ያመጣችው ነው የምታስተምራቸው ልጆች። ወደ ቤተሰቦቿ የሄደችበት ምክንያት ምንድን ነው? እሷ በኑሮ ማለት ነው። እኔ ማስተዳደር አልቻልኩም። አሁን ከበደኝ በቃ። እና ማን ያስተዳድራት ብሎ ነው እርሶ ወደ ሌላ? ዘመድ አሉ፣ ዘመድ ጋር ነው የላኳት። ስሟ ማን ነው? ከስሟ ምን አለ ወንድሜ? ስሟ ማን ነው እኮ ያልኩት። ከስሟ ምን አለ? ለምን እንደሚጨቃጨቁኝ? እርሶ ነው የሚጨቃጨቁኝ? ዞር በል አንተ፣ ዞር በል ከዚህ። አሁን ወይ ተውጣልኝ ወይ አንድ ነገር ችግር እንዳትፈጥር። የምን ችግር ነው የሚፈጠር? ችግር ትፈጥራለህ እንዴ? እሺ በገዛ ቤቴ አንድ ጥያቄ አለኝ። ቆይ እዚህ ጋር ያዝ አድርጉልኝ። ምን ነው ይዘው ያዝ አድርጉልኝ ማለት ያፎትን። እሺ አስቴር የምትባል ሴት ያውቃሉ አይደል? አስቴር? አዎ አስቴር ነው አስቴር ማቀው ነው። አስቴር አንድ ዘፋኝ አለች። አንድ አስቴር ልጅ እያለሁ ማቀጥራት አስቴር አወቀ። እኔ አስቴር የሚባል ሰው እንደው አታውቅም? የእርሶ ባለቤት አስቴር? የኔ ባለቤት አስቴር አሜሪካ ነች አለች ልበል። ዘፋኟ እሷን ነው የምትለኝ? አይደለም፣ አሁን ቁም ነገር ነው እያወራሁ ያለው። ኧረ እኔማ አስቴር የምትባል እኔ ባለቤት የለችኝም። ሰውዬ ምንድን ነው የምጨቀጭቀኝ ግን? ይጭቀጭቁ አይደለም፣ ምላሽ እንድትመልስልኝ እየጠየቅኩ ነው። አውቃለሁኝ የከበደዎት ነገር ሊኖር ይችላል። ምንም ነው የሚከብደኝ? ኑሮ ነው የከበደኝ? ምን የከበደኝ ነገር ሊሆን ይችላል? ኑሮም ሊሆን ይችላል፣ ሌላም የከበደዎት ነገር ሊኖር ይችላል። አሁን ለምንድን ነው እህቴ ናት ያሉኝ እዛ ጋር ፎቶዋን? እህቴ ነች አልኩህ እኮ ይገባሃል?
እህቴ ነች። እርሶ አስቴር ከምትባል ሴት ጋር ትዳር ፈጸሙ? የምን ትዳር የምን ትዳር? ልጅ አልወለዱም ከአስቴር? ኧረ ፍቅር ይበል። እኔ ልጅም የለኝ አስቴር የምትባል ሴትዮም አላውቅም። እኔ ስጠኝ ስልክህን ካሜራማን ሴቶ ለበ እርሶ ለምን እንደሚዋሽ ትልቅ ሰው አይደሉም? ይሄ ምንድን ነው? ይሄ ጋብቻ ላይሰንስ ያንተና የወይዘሮ አስቴር ነው አይደል? አቶ አረጋ የለም እንዴ ነገር ነው። አቶ አረጋ አለማየሁ የለም። እርሶ ነዎት አይደሉም? በመጀመሪያ ደረጃ አረጋ ነኝ ያልኩ። አረጋ አለማየሁ እርሶ ነዎት? አዎ። እሺ ይሄው የትዳር ላይሰንስ። ይሄን አይደለም የትም ወረቀት ጫጭቃቸው አመጣች። ክፍለ ከተማ የተፈጸመ ጋብቻ የለም። ይሄ ክፍለ ከተማ ቤቴንም ጎርጉር አታገኝም። እንደዚህ አይነት ወረቀት እኔ ጋር ማለት የለም። እኔ ጋር አስቴር የምትባል ሰውዬ ወይ ውጣልኝ፣ በቃ ውጣልኝ፣ ተነስ። ለምን እንደምነሳው ውጣልኝ። ችግር እንዳትፈጠር። የት ነው ያለችው? እስከ ልጇ የለችም። እኔ አላውቅም። ለምን እንደምትጮህ ምንም የማውቀው ነገር የለም። እስካሁን በክብር ነው ያዋራሁት እርሷን። በገዛ ቤት ሊሆን ይችላል። ለምን እንደው ግን የምትጮኸው? እሺ ውጣልኝ። ለምን እንደው የምወጣ? ውጣልኝ። ግርግር እንዳትፈጠር። ለምን ግርግር? የፈለገ ነገር ለምን አይፈጠርም? እኔ አሁን ሰበብ እንዳትሆንብኝ። የምን ሰበብ? እሺ ውጣልኝ ከቤቴ። የምን ሰበብ ነው የምሆንበት? ህግ አውቃለሁ ብለሃል አይደለም? ውጣልኝ። በህግ አምላክ ውጣልኝ። እሱ በህግ አምላክ። የት ነው ያለችው ልጅቱ? የለኝም፣ ትዳርም የለኝ ልጅም የለኝ ብያለሁ። አለቀ። ይሄ እኮ የሚታይ ነገር እኮ ነው። ምንድን ነው የሚታየው ነገር እኮ? እኔ እኮ ከፈለኩኝ ሰው አምጥቼ እኮ እዚህ ማንንም አምጣ እኔ አረጋ ምን ማለት ነው? አሁን ተነስልኝ። ብትነሳ እንደሆነ ውጣልኝ። ባልነሳስ? ተነስልኝ። ችግር እንዳፈጠር ከቤቴ ውጣልኝ። ለምን ደሞ ውጣልኝ ከቤቴ። ውጣልኝ። ትልቅ ሰው ነው። ውጣልኝ። ውጣልኝ ብያለሁ። ትልቅ ሰው ነው። ውጣልኝ። ውጣ፣ ተከበር። ውጣልኝ። ሰሙኝ። እኔ ከእርሶ ጋር አልደባደብም። ውጣልኝ። እሺ እቺ ልጅ የት ነው ያለችው? የትም ትኖር፣ በቃ አመለከተው። የት ነው ያለችው? ናውጣልኝ። የትም ትኖር። ስነ ስርዓት ያለው የለኝም ልጅ አልኩ። አንተ ያዋለድከኝ። እኔ እንደ አባት ይሆን የክርስትና ወረቀት ምናምን ሰብስብና የትዳር ወረቀት ውጣልኝ አልኩ። ውጣልኝ በቃ። የት ነው ያሉት? ነው ውጣልኝ በቃ። ስነ ስርዓት ያዝ። ስነ ስርዓት ያዝ። ስርዓት አድርግ እንጂ ትልቅ ሰው እኮ ነው። ነገሉኝ ነው የገዛ ቤቴ። ምንድን ነው የምገልህ? እሺ ረፍ። ስነ ስርዓት ያዝ። ረፍ። እሺ ስነ ስርዓት ያዝ። እሺ በገዛ ቤቴ 10 ጊዜ ቤት ለምን አይሆንም? ነገሉኝ ነው ቤት 10 ጊዜ ለምን አይሆንም? እሺ ጸጥ በል። እሺ ህግ አለ። ህግ አለ። አስቴር የት ነው ያለችው? አስቴር የምትባል አላውቅም አልኩህ። አላውቅም። ምን አይነት ቆሻሻ ሰው ነው? ይሄ ሁሉ ፎቶ ምንድን ነው? ይሄ ሁሉ ፎቶ ምንድን ነው? የማን ፎቶ ነው ይሄ ሁሉ? እኔ መልስ የለኝም። ነገርኩህ፣ ለአንተ መልስ የለኝም። እዚህ ጋር እኮ ፎቶ ያገርማት። ይሄው ነፍሰ ጡር ሆና ይሄው። እቺ ልጅ የት አለች? ሰራ ልጅ የት አለች? የ5 ዓመቷ ልጅ። የለኝም ልጅ አልኩህ። ምን አይነት ወራዳ ሰው ነው? ነገርኩህ። እንግዲህ መልስ የለኝም ለአንተ። በጉልበት አምላክ አትጠጋኝ። ስነ ስርዓት ያዝ። በጉልበት አምላክ ብያለሁ። ስነ ስርዓት ያዝ እያልኩህ ነው። እሺ የት ነው ያለችው? የማውቀው ነገር የለም። ባለቤቱ ፍርድ ቤት አቁመኝ። ፍርድ ቤት አቁመኝ። እኔ ፍርድ ቤት እኮ ድረስ እኮ አልደርስም። አላየኋትም። እሺ አንዱ መታስጨቀጭቀኝ ማለት እንደገና ደግሞ ይሄው የቀረጸችው ነገር መጣ። ይሄው ሔዋን የቀረጸችው ጸበልና ስትላት ነበር አይደል ባለቤትን። እቺ ምን እንደ ቁራ በየቀኑ የመጣች መጥጮህ። ምንድን ነው እንደዚህ ያልካት ነገር? ምን አልኳት? ምንድን ነው ያልካት? ተመልከት እንጂ ስማው እንጂ። ከእሷ ጋር ሆነ ነው። ባለቤት የት ናት ስትልህ ጸበል ናት ነው አይደል ያልከው? ባለቤት ደግሞ የለኝም ነው ያልከው አንተ። እና ለአንተም ጸበል ናት ልበል? አዎ ጸበል ከሆነች ጸበል ናት። ምንድን ነህና ነው ለአንተ እኔ እንደዚህ የምለው? የእሷን መጨቅጨቅ አይበቃኝም እንዴ? ነጋ ጠባ እየመጣች ቤቴን እንቅልፌን የምትነሳኝ እኮ። ባለቤት አለዎት የለዎትም? መጀመሪያ ነገርኩህ እኮ። ምንድን የለህም? እኔ እኮ በክብር ነው እኮ እያወራሁ ያለሁት። እሺ ባለቤት አለችኝ። ምን አስዋሸሁት ታዲያ? እስካሁን የለኝም ምን አስባለሁ?
ቆየው ከሷ ከተለያየ ነው ቆየው እና ምን ትዳር አለኝ ልበል ምን ያክል ጊዜ ነው ቆየው በጣም ብዙ ጊዜ ነው ኮይት ነው ያለችው ያላቀም ሰው ያለችበት አላቀም ጸበልና ስትል አልነበረም ቅድም እና የት ነው ያለችው ጸበል ነው ያለችው ከዚህ ቤት ምን ነው ወጣች ጸበል ነው ያለችው አልኩ በቃ ጨረስኩ እኔ አላቀም ስትል አልነበረም አሁን በቃ ጸበል ነው ያለችው ለምን እንደምትቀባጥረው ጸበል ነች ረጋ ብለህ መልስልኝ ችግር እኮ የለውም ጸበል ላይ ነው ያለችው ጸበል ነች ሌላ ማቀው ምንም ታሪክ የለም ተለያይተናል በቃ ተለያይተናል ምን ነው የምትለያዩት ተለያየን በቃ ተለያየን ቆየን ልጨቃጨቅ እኮ አይደለም የመጣው እኮ መልሱን ነገርኩ እኮ የት ነው ያሉት ጸበል የት ጸበል ነው የት ጸበል እዚህ ከተማ ውስጥ ነው አይደለም ወጣ ያለ ነው እኮ የት ጸበል ትመጣለች በቃ በሰዓቱ ትመጣለች መች ነው የምትመጣው አመትም ትፍጭ 2 አመት ትመጣለች ስነ ስርዓት ያዝ በስነ ስርዓት አመትም ትፍጭ 2 አመት ትመጣለች በቃ እኔ ትክክለኛ መልስ ነው የመለስኩ ያለሁት ትመጣለች ልጅስ ጸበል ናቸው እንኳን አብረው ጸበል ናቸው አስቴር ነው ትባላል ባለቤት አዎ እና ቅድም አስቴር ዘፋኛ ብቻ ነው ማውቀስ ትገኝ ነበር እና ምን ልበል ዝም ብዬ ዛሬ መተቤቴ ዛሬ ስለኔ የወት ታሪክ መለፍለፍ አለብኝ እንዴ ያናዘዝከኝ እኮ ነው ያናዘዝኩ ያው በጉልበት ያናዘዝኩ አይደለም አሁንም ቢሆን የት ነው ያሉት ጸበል ነው ያሉት ፖሊስ እዚህ ቤት መጥቶ ከ3 ወር በላይ ከ4 ወር በላይ ተሰውረው ወደዚህ ቤት ነው የተመለሱት የት ሄደው ነበር ያለው ዞር ብዬ ነው የመጣሁት እኔም ጸበል እኮ የት ጸበል ዞር ብዬ እሷ ጋር ነው ሌላ ቦታ እሷው ጋርም አይደለም ሌላ ቦታ ዞር ብዬ ነው ጸበል እሷ እያለች ለምን ሌላ ቦታ አርሰው ሄዱ እንግዲህ እኔ ለራሴ ነው ጸበል ሄድኩት ስመለስም ያው አችም ታሳደኛለች ፖሊስም ይዛ ትመጣለች የሆነች አንድ በቀቀን ነገር ግራ ገባኝ በገዛ ቤቴ የገዛ ቤቴ ምን አላት ትበል እንጂ እኔ ሰላም ስጡኝ አሁን ቤት እኮ እግዚአብሔር እኮ ሰላም ስጡኝ አሁን የፈለከው ነገር ምንድነው በቃ የፈለከውን ነገር ነግሬሃለሁ አይደል አንደኛው ነገር አውጣልኝ በቃ ከቤቴ አስቴር የት ናት ጸበል ነች በቃ በመጣች ሰዓት ትመጣለች ደግሞ እየቀለድኩ አይደለም እሺ ሻባት ነገርኩህ እንግዲህ ጸበል ነች በቃ እሺ ስልክ አለ የላትም ለምን የላትም ጸበል ስልክ ይገባል እንዴ ስልክ ልዘንጥ ነው እንዴ የምትሄደው ጸበል ልትጠመቅ ልትዘንጥ ነው ምናምን አትበለኝ እንጂ ስልክ ምን ያደርግላታል የጠየኩህን ጥያቄ በስትክክል መልስልኝ ጸበል ቦታ ምን ቲክቶክ ልትጠቀም ነው እንድታረጋግበት ነው አይደለም ቢያንስ ከቤተሰብ ጋር የምትደዋወል እዛም ኮኔክሽን ላይኖር ይችላል ጸበል ቦታ እንግዲህ ስልክ ይዘሽኝ ማለልም የላትም እንግዲህ ስጨርስ ጸበሏን ትመጣለች እንግዲህ ነገርኩህ ያለኝ ነገር አውጣልኝ ከቤት የት ነው የምወጣው የት ነው ማለት አረፍ ልበልበት እባክህ የት አልወጣም አይገርምም የትም ነው የማልወጣው እንግዲህ አሁን ደሩ እዚህ እኔ እወጣለሁ ለምን ለማደር እና ምን ማለት ነው አስቴር የት ናት አስቴር ጸበል ነች ስንቴ ልናገር ልቤን ደከመኝ ያመኛል እኔ ስኳር በሽታ አለብኝ ጸበል ለመሆኗ የሆነ ቦታ መሆኗን ማስረጃ እስከነ ማስረጃው አረጋግጥልኝ የት ጸበል ናት የት ጸበል እኔ ደውዬ ማረጋገጥ እችላለሁ ደውልና አረጋግጥ እኮ የት ጸበል ናት ያለችው እኔ አላውቀውም ያለችበትን ጸበል ምንድን ነው ካሜራውን አጥፋው ኧረ ተወኝ በጋ አምላክ ኧረ ተወኝ ብያለሁ አንተ ተወኝ ብያለሁ ኧረ ተወኝ ኧረ ገደለኝ ኧረ ተወኝ ኧረ ማኝ ኧረ ተወኝ ብያለሁ ኧረ ተወኝ አስቴር የት ናት ያለችው የለኝ አላውቅም እኔ አልኩህ ኧረ ተወኝ ትናገራለህ አትናገርም ትናገራለህ አትናገርም አስቴር የት ናት ያልኩህ አስቴር የት ናት እኔ አላውቅም ተወኝ ብያለሁ
ተወኝ፣ ጥርሴ ደማ ተወኝ፣ አፍንጫዬ ደማ ተወኝ፣ ተወኝ። በገዛ ልቀን ላይ ነው ተወኝ ብያለሁ። አንተ ተወኝ፣ ተወኝ፣ አንተ ተወኝ፣ ስነ ስርዓት ያዝ። ወይኔ ወይኔ ስተነፍሳለሁ። ወይኔ ወይኔ አስተያየት ነው ያለችው። ወይኔ 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 ጠበለች አልኩ፣ ጠበለች። በቃ ተናገር እንጂ ማውቀው ነገር የለም። ተናገር፣ ማውቀው ነገር የለም። ተወኝ፣ ተወኝ፣ ተናገር። አሁንም ካሜራውን አስጠፍቼ ተፈጥፋለሁ። ተወኝ፣ በቃ አምላክ ተወኝ ብያለሁ። ህግን የምታውቅ ከሆነማ የት እንዳለች ሚስትህ ተናገር እንጂ። እኔ አላውቅም። የ80 ሚስት ቤት ውስጥ የነበረች ሚስት የት እንዳለች ተናገር። እኔ አላውቅም፣ አላየሁም። ምን ተለያይታችሁ ነው? ተለያይታችሁም ከሆነ እውነቱን ንገረኝ። አላውቅም። እኔ በቃ አላውቅም። ተለያይታችሁም ከሆነ እውነቱን ንገረኝ እያልኩ ነው። አላውቅም። እኔ ስኳር በሽተኛ ነኝ። ተወኝ፣ አንተ ልጅ ተወኝ። እጄ እየተንቀጠቀጠ ነው። አገባኝ። ተወኝ። ምን አገባኝ? ተወኝ። በቃ ለምን እዚህ ቀጥ አትልም? ደም ምን አገባኝ? የት ነው ያለችው? እኔ አላውቅም። ጸበል ነች። አትንቀጥቀጥ። አንተ አታስመስል። አትዋሽ። ጸበል ነች። ተወኝ ልጄ፣ ተወኝ። አትዋሽ። ዓመት በዓል እኔ ልታርዳኝ ነው። ተወኝ። እኔ ይኸውልህ፣ ተወኝ። ተናገር ነው የምልህ። እኔ ምንም የማውቀው ነገር የለም። የት ናት ያለች? አላውቅም። እንደውም አላውቅም። የት ናት ያለች? አላውቅም። በቃ ጸበል ነች ብያለሁ። ጸበል ነች። ቆሻሻ ነው። በየሄድክበት ጸበል ናት። ፈልጋት። በየሄድክበት ሄደህ ጸበል ፈልጋት። ፈልጌ ላምጣልህ። የራስህ ሚስት እኮ ናት። ለምንድን ነው የምፈልግልህ? አላውቅም። የራስህ ሚስት እኮ ናት። ደግሞ ታለቅሳለህ? ወንድ አይደለም። ቆሻሻ። የት ነው ያለች? ተናገር። የት ነው ያለች? አናዝዛለሁ ገና። የት ነው ያለች? ጸበል ነች አልኩ። የት ጸበል? ጸበል ነች እኮ። የት ጸበል? እኔ አስጠምቀኝና ከዛ ታገኛለህ። ለምንድን ነው አንተ ማስጠመቅ? ጠምቀኝ ነው። ለምንድን ነው አንተ ማስጠመቅ? አላውቅም። ቆሻሻ ሰውዬ ነው። አላውቅም። ተናገር። አላውቅም። ወይ ብያለሁ። አልፈት ትናገራለህ። እኔ ምን እናገራለሁ? አንተ ምን አይነት ባለጌ ነህ ግን? ባለጌ ወልዶ ያሳደገህ ባለጌ ያሳደገህ። ሽማግሌ ላይ አልወለደኝም። እሺ ባለጌ አይደለሁም። የባለጌ ልጅ ነኝ። ወንድ አይደለህ? ተናገር እንጂ ግጠመኝ። እና ተነስና ግጠመኝ። እዛ ተኝተህ አትለፍልፍ። የት ናት ያለች አስቴር? ነገርኩህ በቃ። የት ናት? ጨርሻለሁ። የት ናት ያለችው? ጨርሻለሁ። የት ናት አስቴር? ጨርሻለሁ። ትናገራለህ? ተናገራለሁ። አስቴር ሚስትህን እዚህ ትተህ የት? ጸበል ነች። ይኸውልህ ጸበል ነች። ስማኝ። አሁንም ጊዜ እሰጥሃለሁ። አልመታህም። ካልሆነ ግን አናፍጥሃለሁ። ከዚህ በላይ ምን ታደርገኝ? ሰምተኸኛል አይደል? ገደልከኝ እኮ። ምን ታደርገኝ? አስቴር የት ነው ያለችው? ጸበል ነች ብያለሁ። አንተን አታስደንግጠኝ። እኔ ያመኛል። ተወኝ ልጄ፣ ተወኝ። ምን አደረገችህ? ምንም። የት ነው ያለችው? አላውቅም። አብራችኋል በሰላም ትኖሩ የነበረ? አላውቅም እኮ በሰላም ትኖሩ አልነበረም? እዚህ ቤት ውስጥ በሰላም ትኖሩ ነበር ወይ እያልኩ እኮ ነው። መልስ የለኝም። ምንድን ነው የሚሻለው? ይኸውልህ ረጋ በልና አሁን የምጠይቅህን ጥያቄ መልስልኝ። እሺ ረጋ በል። ተወዋለሁ ይሄን ጥያቄ። ንገረኝ። እሺ ስለ ፍቅራችሁ አብራችሁ እንዴት ነው ትኖሩ የነበረ? እንኖር ነበር። አለቀ በቃ። ሰው እንደሚኖረው እንኖር ነበር። በጣም የምትዋደዱ ባልና ሚስቶች ናቸው? በጣም። ንገረኝ፣ ስለሱ ንገረኝ። እሺ በጣም በቃ። መጀመሪያ ትዳር የለኝም ብለህ ካድከኝ። ከዛ በኋላ ደግሞ ሚስት አለኝ አልከኝ ሳሳይ። እሷ ልጅ ነች። ልጅቱን ተዋት። አሁን ይኸውልህ በቃ እሺ። አሁን ቀስ ብለህ ስለ አንተና ስለ እሷ ትዳር ንገረኝ። ነበረን ጥሩ ትዳር አልኩ እኮ በቃ። እሺ በቃ። ከዛ በኋላስ? የለም አሁን በቃ የለም። ምንድን ነው? ተለያይታችሁ ነው? የለም ከሌለ የለም። ተለያይታችሁ ነው ወይስ ጸበል ነው የሄደችው? ጸበል ነው የሄደችው አልኩ በቃ እኮ። ለምንድን ነው ጸበል ሄደች? ምን አመማት? ጸበል ነው ያማታል። እኔም ያመኛል። ምን እንደሚያመኝ አሁን የመታሄዱላ ራሱ በ14 ቀን ይወጣል። ሰይጣኑ አይወጣም። ቀልዱን ተወውና የኔ አባት ንገረኝ። እሺ ንገረኝ። ነገርኩህ በቃ። ጸበል ነች።
እኔ ጨርሻለሁ። የት ጸበል ናት? እሱን ብቻ ፈልጋት እዚሁ አዲስ አበባ ፈልግ ዞር በልና። ለምንድን ፈልጋት? ፈልጋት ጸበል። እሺ ሰው መጦች ጠይቅ። ጸበል ናት። አንዴ ቤተሰብ ናት። እዛ ጋር እህቴ ናት ብለህ ሸወድከኝ። እሺ ችግር የለውም። እና ፎቶዋንም ማንሳት ነበረብኝ። አንተ ተናገረ። ደከመኝ። እኔ እባክህ ልጄ እባክህ ተወኝ በቃ። ሰውን ውርጋጥ ብለህ ትሳደባለህ። ደከመኝ። ውርጋጥ ሳንተ ውርጋጥ ልጅ እንደዚህ ሽማግሌ እንደዚህ ይደረጋል? ነጭ ፀጉር ያበቀለ ሰው እንደዚህ ይደረጋል? ይኸውልህ እንድትሰድበኝ መጀመሪያ አልፈቅድልህም። እሺ አጥፎ ካሜራውን ገደለኝ። የጎረቤት አለ። ኧረ ገደለኝ። ማን እንደሆንኩ አላወቅም። ኧረ ተወኝ። ኧረ የሰው አለ። ኧረ ጎረቤት ያለ ቆሻሻ የሰው አለ። ተናገር እያልኩ የሰው አለ። ተናገር። እኔ ምንም እናገርልኝ። የሰው አለ። ገደለኝ። የሰው ቆሻሻ አንተ ብሎ ተሰደብ። ስነ ስርዓት ያዝ። በትክክል የምጠይቅህን ጥያቄ አሁንም መልስልኝ። ከዚህ ቤት በሰላም አትወጣም። ሰምተኛል? አስቴር የት ነው ያለችው? ደከመኝ። የት ነው ያለችው? ባለቤትህ ሬቱ አለ። ባለቤት የት ነው ያለችው? የጎረቤት የለችም። ለአንዴም ለመጨረሻ ጊዜ ነው። ጠበል ነች። በቃ ጠበል ነች። ከዚህ በላይ ዱላ አለ? ይኸውልህ አንደኛው ነገር ነው የመለከተኝም ስለሚስት። ከዚህ በላይ እንትን አንባባል። ስለሚስት እኮ አያገባኝም። ግን የት ነው ያለችው? ነገርኩ። አሁን ታስፈራረኝ። እሺ ይኸውልህ 2 እድል ብቻ ሰጥሃለሁ። እሺ ገና ወገብን አነክትልሃለሁ። ገና ወገብን አነክትልሃለሁ። እንዳገዳ ነው የምሰነጥቅልህ ካልተናገር። ኧረ እባክህ ተወኝ ልጄ፣ እባክህ ተወኝ። ይሄ ብቻ ልምዱላ። ሂደህም እዛ ጣቢያ ትቀጠቅጣታለህ። ከፈለኩኝ ያስቀጠቅጥሃለሁ። እዛ ሂደህ ትናገራለህ ወይስ እዚህ ትናገራለህ? እዚህ ከተናገርክ ይኸውልህ ስማኝ፣ አዳምጠኝ። እዚሁ ያደረካትን የት እንደወሰድካት ከነገርከኝ የት እንዳደረስካት ከነገርከኝ ጥሩ ሽልማት ሸልሜ እሄዳለሁ። እግዚአብሔር ጠይቀኝ። በሰማይት የትም ብትወስደኝ የምናገረው ቃል አንድ ነው። ምንድን? የለችም አልኩት እኮ። የት ናት? ጸበል ነች። በቃ የት ጸበል? አላውቅም። በቃ ምን አይነት ሰው ነው የገጠመኝ? በመድኃኒዓለም ጸበል ነች አልኩህ። ተወኝ፣ ደክሞኛል። እኔ መርፌ አለኝ። ደክሞሃል አይደል? እሺ ችግር የለውም። መርፌውንም ያመጣልሃለሁ። ሰማኝ። ከዚህ በላይ መርፌ? ይኸውልህ አንደኛው ነገር ወደ ህግ ነው የምወስድህ። እኔ መርማሪ ጋዜጠኛ ነኝ። ውሰደኝ። ከሄድክ ደግሞ ትታሰራለህ። አምጣት ትባላለህ። እዛ ሄደህ ምን ልትል ነው? ጸበል ናት ልትል ነው? ጸበል ናት። ፈልጓት። እሺ ምንም የምትናገረው ነገር የለም? የለኝም። ተነስና ቀጥልሽ። ወደ ህግ ተነስ። ቀጥላለሁ። አትናገርም? ምንም እዛ ሄደህ ግን ይኸውልህ ነገርኩህ። የትም ውሰደኝ። እግዚአብሔር የሚጠይቀው መልስ ይሄንን ነው። ይሄም የምሰጠው መልስ ይሄንን ነው። ገላሃት ነው አይደል? ጸበል ነች አልኩህ። ገላሃት ነው አይደል? ምን ነው ልጄ? ገላሃታል። ምን ነው ልጄ? ገላሃታል። ኧረ ተወኝ። እሺ ልጅ የት ነው ያለችው? ህፃኗ ልጅ እዛው ጸበል ኬጂ መማር ጀምራ ነበራል እኮ። ከኬጂ ወጣ እንዴት ጸበል ትልካታለህ? ምንድን ነው ያማት? ያማታል። ዶክተር አይደለሁም። ዶክተር አይደለሁም ግን ያማታል። እኔም ያመኛል። ምንድን ነው ያማት? ያመኛል። ምንድን ነው ያመኛል። ብዙ ምንድን ነው ያመህ? ስኳር
ተነስና አሳየኝ እስኪ መድኃኒትህን። አሳያለሁ። ተነሳው አሁን አሳየኝ ቶሎ። ተነስና አሳየኝ። ተወኝ። አሁን መነሳትም አልችልም፣ ደክሞኛል። ኧረ በጉልበትህ እንዴት ስላልክ ትቶኝ እሄዳለሁ? በጉልበትህ እኔ ተወኝ፣ በቃ ተፋታኝ። ይሄን ተወኝ። ይኸውልህ ደከመኝ። አሁን ቀጥ ብለህ ወደ ህግ ሂደህ እዛ ቃል እንሰጥልኛለን። እኔ አላውቅም ጸበል ናት ብለሃል አይደል? የትኛው ጸበል እንደሆነ እሺ፣ አላውቅም የት እንደሄደችም ብለሃል። ጸበል እንደሄደች እንዴት አንተ በምን አወቅ? ጸበል እንደሄደች በምን አወቅ ነው ያልኩህ። እሺ ምን አድርግ ነው የምትለኝ? ልጅ እየነገርኩህ እኮ ነው። ምን አድርግ ነው የምትለኝ? ልጅ አትበለኝ። ልጅ አይደለሁም። ሰምተኛል። እንዳንተ አይነት አባት እንዲኖረኝ አልፈልግም። እንዳንተ አይነት አባትም የለኝም። ገባህ? ስለዚህ አሁን ውሰደኝ ብለሃል አይደል? አዎ ውሰደኝ ብለሃል። ተነስና ቀጥል። ምን ጦር? አዎ ቀጥል። ናታ ወደ ቀጥል። ናታ ቀጥል። ተነስና ቀጥል። ና ቆይ እስኪ ልጄ ቆይ ረጋ በል። ለምንድን ነው የምረጋጋው? ተነስ ረጋ በል። ቆይ እስኪ ለምንድን ነው የምረጋጋው? ቆይ ረጋ በል እስኪ። ቆይ እስኪ ትናገራለህ። ቆይ እስኪ ረጋ በል። አትጠጋኝ። ቁጭ በል እዛው። እስኪ ቁጭ በል። እሺ ቁጭ በል። ቆይ ቁጭ በል። አትጠጋኝ። እሺ እነግርሃለሁ። ቁጭ በል። ቁጭ በል እዛው። ቁጭ በል ልጄ። እሺ እነግርሃለሁ። ምንም የምትነግረኝ? እነግርሃለሁ። ቁጭ በል። እሺ የት እንዳሉ ነው? እነግርሃለሁ። ቁጭ በል አልኩህ። ቁጭ በል። እሺ እሄዳለሁ። አይ አንቄ ነው የምወስድሽ። አይ እነግርሃለሁ እኮ ልጄ። በቃ አልኩሽ። ደከመኝ። ቅድም ታዲያ ንገረኝ። ስለምን አትናገር? እኔ እንኳን ነገሩን ከደረስኩበት የተወሰነች ብር ስጠኝና እሄዳለሁ ብዬ ነው ነበር። የተወሰነች ብር እንኳን ልስጥ እንደው ተወኝ። እኔን ምኑን ልተው? ተወኝ በቃ። ለእኔ ገንዘብ ልትሰጠኝ ትፈልጋለህ አይደል? ይሄን ነገር እንድተው ወይም እንዳልጠይቅ ትፈልጋለህ አይደል? እሺ ትሰጠኛለህ። ግን ደግሞ መጀመሪያ ማወቅ የምፈልገው ነገር አለ። ያንተ ተባባሪ ሲሆን ሌላውንም ሰው አፉ እንዳዘጋልህ ወይ ደግሞ ስለሷ እየመጡ እንዳይጠይቁ ምን እንደሆነች ንገረኝ። ምን እንዳረካት ንገረኝ። የት እንዳለች ንገረኝ። እውነቱን እንቅጩን ትነግረኛለህ። በጣም ጥሩ። ታዲያ ከአንተ ጋር የሚያታግለን ምን ጉዳይ አለ? እነግርሃለሁ። እቺ ልጄ ሚስቴን በላት። ማናት ልጅ? ሚስት ባለቤቴ ነች። ባለቤቴ እጅግ በጣም መወዳት፣ በጣም ማፈቅራት የልጄ እናት ነች። ነገር ግን እሷ ገና ልጅ ነች። የምሰማው ማዳምጠው ነገር ሁሉ ከጎረቤትም ከምን የምሰማው በቃ እቺ ወጠጤ ከአንዱ ጋር እየሄደች ቢራ መጠጣት ነው፣ ከአንዱ ጋር ሄዳ መዝናናት ነው፣ ከአንዱ ጋር ምን ማለት ነው። በእድሜም እኩያ ስላልሆነች በቃ አልቻልኩም። እቀናለሁ፣ ገበገባለሁ። ይህን እሷ ታሪክ ብዙ ነው። ንገረኝ፣ ቀጥል። በፍቅር በጣም እንዋደድ ነበር። በጣም በቅናት የተነሳ ደግሞ አረርኩ፣ ደበንኩ። ምን ላርጋት? በላይ ላይ ትማግጣለች። ምን ልሁን? የታያት ትማግጥ? የማይነግረኝ ጎረቤት አለ እንዴ? ዙሪያ ጥምጥም እንደ ብዙር ሁሉም ይነግራል ስለሷ። ምን አረኳት ብሎ ነው የነገረው? አረ ምንም አይለኛል ነው ወይስ እንደዚህ ናት ብሎ ማገጥ? እንደዚህ ነች ይላሉ፣ አረኳትም ይላል። በቃ በቅናት ተንገበገብኩ። በቃ አረኳት ብሎ የነገረህ ማለት አሉ፣ ብዙ አሉ፣ ከአንድም ሁለት። ስለዚህ ለማን ነው? ለአንተ ነው እንደዚህ ብሎ ቃል በቃል መጥቶ የሚነግረው ወይስ ለሰውም? ጎረቤቱም አስቸገረኝ። ጎረቤት ነው የሚነግርህ እንጂ አንተ አልሰማህም? አዎ አላየህም በይነ? ኧረ እኔ አላየሁም። በጣም ጥሩ። ተንገበገብኩ። ቀጥል። እና ምን ላድርጋት? ተቃጠል እና ራስሽን አድሰሽ ነይ ብለህ ነው ጸበል ላካት? አይ ምን ጸበል ልካታለሁ? እንግዲህ እውነቱን ልንገርህ ልጄ። ቀጥል ንገረኝ። ምን ጸበል ነው ልካታለሁ እኮ? የት ነው ያለችው? መጨረሻማ ገደልኳት። ከነ ልጄ ገደልኳት። ልጄን ማብራት ገደልኳቸው። ለምን? ተቃጠልኩ፣ ተንገበገብኩ፣ ተቃጠልኩ፣ ገደልኳቸው። በቃ ለምን የገደልካቸው? ገደልኳቸው። እሺ ከእሷ ጋር ችግር የለውም ይሁን። እሺ እሷን አድርገው። ልጇን ህፃኗን ለምን? ልጅህ ለምን?
ልጄንማ ያም እየመጣ አንተ ልጅ አይደለችም ይለኛል። ልጅ አይደለችም ይለኛል። ኧረ እንዴት አድርገህ እንትን ልበል? ሂድና አስመርምር። ልጅ አይደለችም ከዚህ ከገሌ ማቅጣን የወለደችው ከዚህ ከገሌ ማቅጣን የወለደችው መሳቂያ መታለቂያ አደረገች። ዲኤንኤ ለምን ማታስመረምር? አይ ተቃጠልኩ። ዲኤንኤ ለምን ማታስመረምር? አይ ተወኝ እባክህ። ለእሱም ጊዜ አልሰጠኝ። ከገደልካቸው በኋላስ? ገደልኳቸው። የት ሰው እንዳያውቅብኝ እዚህ ጓሮ አቃጠልኳቸው። አቃጥዬ አመድ እስከሚሆኑ አመዳቸውን በላስቲክ በኩርቱ ፌስታል አመዳቸውን አድርጌ እዚህ ሰኞና ማክሰኞ የሚመጡ ጽዳት አጥዶች አሉ። ቆሻሻ ነው። ለእነሱ አመዳቸውን እዛ ውስጥ ከትቼ በማዳበሪያ ሸኘው። በቃ ይሄ ነው ያለኝ ታሪክ። እና የሰው ስጋ አይሸትም እንደዛ ሲታቃጥ? አይ ነው። በጓሮ በኩል ማንም የለም? በጓሮ ማንም የለም። ከፊት ለፊት ስጋ ትጠብሳለህ። ምን ችግር አለ? ስጋ ትጠብሳለህ። ከፊት ለፊት ስጋ እየጠበስክ ነው እንደዛ ያደርጋለሁ እንዳይሸት? አዎ በብረት ምጣድ ስጋ ትጠብሳለህ። ወራ መጥበስ ነው። ምን ችግር አለ? እንግዲህ እንደዛ ነው። ሰው እንዳያውቅብህ ነው እንደዚህ ያደረገው። አዎ ይኸው ቀኑ ደርሶ ነግሬሃለሁ። ተወኝ በቃ ልጅ። ይኸው ደከምኩ። የት ነበር የተዋወቃችሁት? አይ አንድ መስሪያ ቤት ያኔ ቆንጆዬ ልጅ ነበረች ስታምር መታዛ ስራ ቦታ ላይ ነው። ስራ ቦታ ላይ እንደምንም ብዬ ተዋወቅኳት። ስራም እንድትገባ አገዝኳት። ያው ትዳር በሚለው ለስንቱም ትገባ ነበረች። ስንቱን ያማለለች ነበረች። ያው እኔ ላይ ወደቀች። እኔ ላይ ወድቃ እኔ ላይ አለቀች። በቃ ሌላ ታሪክ የለኝም። ይሄ እነዚህ አሻንጉሊቶች የልጅ ናቸው? አዎ ናቸው። ይሄንን ሰው አለ ሰው ይመጣ ማቀይ ሰው ያው ይመጣሉ ልጆች በሚል ትመጣለች እሷን በሚል እንጂ እነዚህን ራሱ ካሜራዬ ቢጠፉ ደስ ይለኝ ነበር። በቃ አጥራብሬ ትመጣሉ በሚል ሰው ሲመጣ ያው ያችም እየመጣች በየቀኑ ጨቀጭቀኝ ሄደ። ያኔ የህግ አካሎች መጥተው ሲጠይቁ ምንድን ነበር የመለስክላቸው? አለች ነው ጠበል ነች ነው። ሌላም ሰው ሲመጣ እንደዚህ እያለ ያው ፎቶዋንም እያየ ፎቶዋም አለ። በስልክ አገናኝታቸው ነው ወይስ ምንድን ነው? ኧረ አላገናኘሁም። ኮተራ እንዴት አመኑህና ሄዱ? በቃ ነገር ጠበል ነች ትመጣለች። ወይ ልጅ ደከ መጀመሪያ እሺ ገደልካቸው በምንድን ነው? መጀመሪያ በምንድን ነው የገደልካቸው? አቃጠልካቸው እንጂ በመጀመሪያ የገደልካቸው በምንድን ነው? አንቄ ገደልኩ። በቃ አንቄ ገደልኩ። ስጋዬን እየጠበስኩት ከዛ ወጥቼ ጓሮ አቃጠልኩ። ቤተሰብ ምናምን አይጠይቀኝም ብለህ ነው እንደዚህ ያደረከው? ማንም አያውቅም ብዬ በቃ እውነቱን ነገርኩ እኮ ልጄ። በቃ ከዱላ የባሰ ነገር የለም። በ60 ዓመትህና በ70 ዓመትህ ነው እንደዚህ የምታደርግ? በመቁረቢያ ጊዜ እሷ የሰራችው ስራ ውስጥ የናንገብኩ ወይ ነው ልጅ። ምን? እሺ ቆይ አሁን እኮ ይኸውልህ ለምን ዲኤንኤ ምርመራ አልሄድክም? ልጄ እባክህ እኔ ዲኤንኤ ከአንድም 2-3 ጊዜ እናስመርምር ትለኛለች። አንተ ልጅ ነው እመን፣ የአንተ ልጅ ነው በእኔ የምታምን ከሆነ እናስመርምር ልጄ። አንተ ላይ ጠይቃት እሷ ትጠይቀኛለች። እናስመርምር ብለህ ዲኤንኤ እናስመርምር። ስለዚህ ዲኤንኤ የተሳተ ቢሆን እንዳልዋረድ ቀድሜ ልቅደማት ብለህ ነው። ስለዚህ ነው እየደበደብኩ ዲኤንኤ እናስመርምር እላት ነበር። እሺ ትላለች ግን እኔ እናስመርምር እላት ነበር እኮ መጀመሪያ እሷ ስናስመርምር ብለህ የለ? አይ እኔ አላምንም። በቃ ሰው የሚለኝ ወሬ ነው የምሰማው። ማምነው ሰው ባሰብኝ። በዛ የተነሳ ብዙ ጊዜ ደበደባት ነበር። ራሱ ብዙ ጊዜ ደበደባት ነበር። በንዴትም በቃ ወደ መጠጥ ገባው። ጠጥቼ ማድረግውን አላውቅም። ዱላም ሲበዛባት አንድም በዱላም ማረሬ ነው ለዚህ ደረጃ ያበቃኋት። መትቼ በዱላ ትደክም ነው። መለያየት አትችልም ነበር? አልችልም።
አልችልም። ለምን? ውርደት ነው። የምን ውርደት? ውርደት ነው። ከዚህ በላይ ውርደት አለ? ያልወለደችውን ልጅ ነው ብላ እንደዛ ስትለኝ መሳለቂያ ስታደርገኝ እንዴት አድርጌ ውሳኔ ወሰንኩ። ከዛም ይህንኑ አደረኩ። በቃ እንዲህ ነግሬሃለሁ ልጅ። ስለዚህ የሰው ስጋ ጠብሰህ አመድ አደረክ? አዎ አመድ አደረኳት። በናፍጣ ነው ያቃጠልካት? አዎ አመድ አደረኳቸው። ቃጥዬ አመድ አደረኳቸው። እሺ በጣም ሌላ የምፈልገው ነገር ምንድን ነው? ቤት ውስጥ መጀመሪያ ምን አይነት እንትን እንደወሰድክ አሳየኝ። ምን ቤት ውስጥ ስትገላት የነበረውን ያረከውን እያንዳንዱን በተግባር አሳየኝ። ተነስ በልገት። ኧረ እባክህ ልጄ ደከመኝ። በተነስ። ኧረ ደከመኝ እባክህ ልጄ። አይ ተነስ እያልኩህ ነው። ተነስ። እሺ በተነስ። እሺ 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 እንዳትመታ ልጄ። አልመታም። እሺ እሺ ቀጥል። እሺ ይቀጥል። መጀመሪያ ቤት ነበር። ቀጥል። ይላሳይ። እሺ ይላሳይ። ግባ። ይሄ መኝታ ቤታችሁ ነው? አዎ። በራስ እሺ። ይሄው በቃ እዚህ ጋር ነው። መጀመሪያ እሷን በምንድን ነው ያነቃት? አነቃት በገመድ። መጀመሪያ በምንድን? የት አለ ገመዱ? ገመዱ እዚህ ገመድ ነው። እዚህ ገመድ እንዲያደርግ ገመድ ነው ፈትቼ ነው እዛው አቃጥያለሁ ገመዱ አብረህ። አዎ እሺ ቀጥል። ልጅ ተነስ። አነቃት ልጄንማ ነኩና እዛው ጨረስኳት። በገመድ ነው ጻራ ነው? አይ በጃን ቀጥ እዚህ በተኝበት። አዎ ሳኔ ወዲህ በትራት መጀመሪያ እሷን በዚህ በትራት አፈንኩና ሚስትህን ገደልኳት። እና በትራት አልሞት ስትል ነው በገመድ የጨረስካት? እዛ ገመድ ጨረስኳት። እንደዚህ ነው ያደረግከው? ይኸው በዚህ በትራት አፈንኳት። ናገድ አፈንኳት። ናገድ ሌላ ታሪክ ክፈትና ከፍታ ይቀጥል። ቀጥል። ሂድ ግባ። እዚህ ውስጥ ነው? አዎ። ሂድ ቀጥል ግባ። አዎ። ግባ አንተ ካሜራ እዚህ ነው። በል ቀጥል። አሳየኝ እንዴት እንዳልክ እያንዳንዱ ነገር። ይኸው በቃ መጣሁ። ይኸው እዚህ ስር ይኸው ምድጃው ይታያል። አሳየኝ። ምድጃው እዚህ ምድጃ ስር? አዎ እዚህ ምድጃ ስር አሁን ሌላ ነገር ተጥሎበት ነው። ይኸው እዚህ ምድጃ ስር እስኪ አንሳው እሱን በላንሳው። አንሳው። ይኸው ምድጃ ስር እዚህ ስር ነው። እያየሁ ነው ካሜራማን። እዛ ጋር እዚህ ስር ነው። አንሳው እንጂ እሱን። ይኸው ልጄ ይኸው ጉልቻው እና እዚህ ላይ ያቃጠልኳቸው። እዚህ ላይ ያቃጠልኳቸው እዚህ እንዳለ ሙላቃጥዬ አመድ ሲሆኑ አመዳቸውን ምን እንትንም ጨምረበት ነው? እንጨትም ጨምረበታል። ሲቃጠል ነው አቃጥዬ ያለው ቤንዚን አድርጌያለሁ። አርከፍክፌ ነው በናፍጣ አቃጥዬ ነው። በቃ በጣም ያሳዝንም ተሆነ። በቃ ይሄ ነው። አሁን አንተ ታዲያ ምን አይነት ሰው ነህ የምትባል? ምንም ልሁን በቃ አሁን ልተወት ትቼህ ልሂድ ወደ ቤቴ? እንግዲህ ነገርኩህ ልጄ ነገርኩህ። በቃ እንደዚህ ያደረክበት ምክንያት ትልቁ ምንድን ነው? በቃ ቅናት እምነት የለኝም። ይኸው ጎረቤት ሁሉ ጠይቅ። አሁን በማንም ብትጠይቅ ራሱ አንተ ትታመንላታለህ ወይስ አንተም ትሄድ ነበረ? እኔ የትም አልሄድም። እኔ ቀናለሁ እንጂ የትም አልሄድም። እኔ እሷ ልጅ ነች፣ እኔ ሽማግሌ። እና መጀመሪያ ባቻህ ማታገባ ከምትቀና ባቻህ ማታገባ። ያኔ እኮ ደህና ነበርኩ፣ እሷን ሳገባ ደህና ነበርኩ። አሁን እየናቀች መጣች። በቃ አሁን ታዲያ እኔ ምን እንድልህ ነው አሁን የምትጠብቀው? ምን እላለሁ? እባክህ የሆነች ነገር እንደው ላቀብልህና ልጄ እባክህ ተፋታኝ። ምን ታቃብልህ? የሆነች በረድ ስጥና እባክህ ተወኝ እባክህ ተወኝ። እንደው መንጋጋ ይላቀቅ። አንተስ ምን አይነት ቆሻሻ ሰው ነህ? መሰርጅና እንደው ተፈልቅጥል ነው ደግ ናቀጥ። ኧረ ተው ልጄ። ምን አባ ነው የምተው? ተወኝ እባክህ። እንደው ምን አባ ነው የምተው? ያለችኝ ልስጥህ። እንደው ምን አባ ነው ምን የምፈልግ ነው? ናቀጥ ቆርጦን ይዘው ናቀጥ ናቀጥ ልቀጥ ወደ ናቀጥ ልቀጥ አንተ
የተወዳችሁና የተከበራችሁ ተመልካቾቻችን ያው እንዳያችሁት ነው ማለት ነው። በቅናት መንፈስ ተነሳስቶ ወይም በጎረቤት አላጉል አግባብ ባጉል ወሬ ተነሳስቶ እንግዲህ ሚስቱንና ልጁን የራሱን ሚስትና ልጅ ነው እንግዲህ በሚገርም ሁኔታ ያጣው። እንደዚህም አድርጎ እንኳን ይፎክራል። ጥሩስ እንደሰራ ሰው ሲሳደቡሉ ነበረ። በእርግጥ የእድሜ ልዩነት እኮ ሊኖር ይችላል በትዳር ውስጥ፣ ግን ደግሞ የሰፈር ወሬ ለቃቅሞ ሚስቱን መጣላት ምን ይሉታል? እባካችሁ እንደዚህ አይነት ነገር የምታስቡ ሰዎችም ካላችሁ በሰው ወሬ ተነስቶ የሰውን ህይወት ማጥፋት የለም። ብቻ እባካችሁን ከእንደዚህ አይነት ተግባር ተቆጠቡ፣ ከእንደዚህ አይነት ነገር ተቆጠቡ እባካችሁን። እሱን ነው የምላችሁ። በዋነኝነት እንደነዚህ አይነት ነገሮች ሲፈጠሩ ወይ በሰላም መለያየት ይሻላል፣ በሰላም ማቆም ይሻላል እንጂ ካልሆነ ባጉል ቅናት ተነሳስቶ ሚስትን መግደል ምን የሚሉት አባዜ ነው። እንደዚህ ወሬ የምታመላልሱ ጎረቤት ካላችሁ ትክክል አይደለም። ሚስትየዋ ጋር ጥፋት ሊኖር ይችላል፣ ግን ምናልባትም ጥፋት እንኳን ካለ በምክር ተመካክሮ ማለፍ ሲቻል እንደዚህ አይነት ነገሮች ጥሩ አይደሉም። አካባቢን፣ ማህበረሰብን የሚጎዱ ሀገርን የሚጎዳ ተግባር ነው። ያሳዝናል። እንግዲህ ለሞተችው እህታችን ነፍስ ይማር። በዋነኝነት ግን የተደረገው ነገር በጣም ዘግናኝና አስጸያፊ ነው። እንግዲህ ሰውን በዚህ ሰዓት ማቃጠል በጣም አሳፋሪ ነገር ነው። ብቻ እንደዚህ አይነት ድርጊት የምትሰሩ ሰዎች ከዚህ ድርጊታችሁ ተቆጠቡ ለማለት እወዳለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ቤተሰቦች ይህን ቪዲዮ ለብዙ ሰዎች አዳርሱ። ሳብስክራይብም እያደረጋችሁ የእኛን ስራዎች አበረታቱ፣ ደግፉ። እሱን ለማለት እወዳለሁኝ። በተጨማሪም እንግዲህ አጋላጭ ሚዲያም አዲሱ ሚዲያችን ነው። እየገባችሁ እዛ ጋር ደግሞ ሳብስክራይብ አድርጉ፣ አበረታቱን ልላችሁ እወዳለሁ። በቴሌግራም ሊንክ እየገባችሁ እኛ ጋር በየትኛውም ጉዳይ ላይ መመካከር እንችላለን፣ ማውራት እንችላለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንመጣ ግን በያላችሁበት ሰላማችሁ ይብዛ።